ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምናላችሁልኝ ሰላም ለእናንተ ይሁን በእያላችሁበት ሰላም ጤና ፍቅር እንድትሆኑ እመኝላችኋለሁ እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እነሆ ልሰሟቸው ይገባል ያልኳቸውን አንኳር የዕለቱን ወሬዎችን ይዤላችሁ መጥቻለሁ እስከ ዝግጅት ፍጻሜ ድረስ አብራችሁኝ በመቆየት እንድትከታተሉ በአክብሮት እየጋበዝኩኝ ነገር ግን ይሄን ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ አይከፈልበትም ይሄ ለኔ ይጠቅመኛል ቻናሌን ለማሳደግ ስለምፈልግና መረጃዎችን ለምፈልጋቸው ሰዎች ማድረስ ስለምፈልግ ነው ላይክ አድርጋችሁ መጀመሪያ አትርሱ እነሆ የቀድሞዋ የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ ፕሬዝዳንት ዶናልድ ትራምፕ ወደ ኢራን ጦርነት ተጎትተው የገቡት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምክንያት ነው ሲሉ ዛሬ ተናገሩ በዚሁ በአሜሪካን ሀገር ሚቺጋን ስቴት ዲትሮይት ከተማ በነጭ ዲሞክራቲክ ፓርቲ መራጭ ሴቶች በተዘጋጀ አንድ ኮንፈረንስ ላይ የተገኙት የቀድሞዋ የጆ ባይደን ምክትልና የአሜሪካ ምክትል ፕሬዝዳንት የነበሩት ካማላ ሃሪስ ይህ በኢራን ላይ የሚደረገው ጦርነት አሜሪካን የማይፈልጉት ጦርነት ነው ሲሉ አጣጥለዋል ሴትዮዋ አክለው እንደተናገሩት ኦፕሬሽን ኤፒክ ፊሪ የተባለው ጦርነት ፕሬዝዳንት ትራምፕ አፕስቲን ፋይል ጋር ያላቸውን ግንኙነት እንዳይታወቅባቸው ለማምለጫነት እየተጠቀሙበት ነው ብለዋል በአሜሪካ ታሪክ እንደ ትራምፕ አስተዳደር ያለ ጨካኝ አቅም ቢስና ሙሰኛ አስተዳደር ተፈጥሮ አቅም ብለዋል ካማላ ሃሪስ ባለፈው ምርጫ ዲሞክራቶችን ወክለው በተወዳደሩበት ወቅት በሰፊ ውጤት ተሸንፈው ስልጣናቸውን ለትራምፕ ያስረከቡት ካማላ ሃሪስ የትራምፕ አስተዳደር ሆም ብሎ የነዳጅ ዋጋ እንዲወደድ እያደረገ ነው ሲሉም ከሰዋል ይሁን እንጂ አሁን ያለው የነዳጅ ዋጋ ዲሞክራቶቹ በስልጣን ላይ ያሉ ከነበረው ዋጋ በ67 ሳንቲም ይቀንሳል እንግዲህ እንዳልኩት የቀድሞዋ የአሜሪካ ምክትል ፕሬዝዳንት የነበሩት በኋላም ደግሞ ከዶናልድ ትራምፕ ጋር ተወዳድረው በሰፊ ውጤት የተሸነፉትና ለዲሞክራቶቹ ውድቀት ከፍተኛ የሆነ ተጠያቂነት ያለባቸው የቀድሞዋ የአሜሪካ ምክትል ፕሬዝዳንት እስራኤል የአሜሪካን ፕሬዝዳንት ወደ ጦርነት ጎትታ አስገብታቸዋለች ብለዋል ነገር ግን እንደሚታወቀው እስራኤል ጦርነቱን የጀመረችው እሷ ነች እና ኑ ተዋጉልኝ ያለችው ሀገር ያለ አይመስለኝም እስከማቀው ድረስ ነገር ግን ዲሞክራቶቹ አሁን በስልጣን ላይ ካለው የቀኝ ክንፍ ከሆነው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ጋር አይስማሙም በባይደንም ጊዜ ከፍተኛ የሆነ የመሳሪያ ማዕቀብ ሁሉ በእስራኤል ጥሎ የነበረበት ሁኔታ ነው ያለ ከዛም በፊት ኦባማም እንደዚሁ መጨረሻ ላይ አለመግባባት ተፈጥሮ በኒኩለር ድርድሩ ዙሪያ ከፍተኛ የሆነ ችግር ተፈጥሮ የነበረበት ሁኔታ ነው ያለና አሜሪካና እስራኤል በነገራችን ላይ ቀኝ ክንፍና ግራ ክንፍ ስላላቸው የግራ ክንፉ የቀኝ ክንፉ የሆነ እንደዚህ የተቀያየሩ ወደ ስልጣን በሚመጡበት ጊዜ እንደዚህ አይነት ነገር ይፈጠራልና ኦባማና እስራኤል በጣም ጥሩ ግንኙነት አላቸው መጥፎ ግንኙነት አላቸው ባይደንም ጋር እንደዚሁ የባይደን አስተዳደር በነበረበት ጊዜ እስራኤል ስትጠቃ እዛ እስራኤል ድረስ ሄደ በኋላ ደግሞ የማዕቀብ ወደ መጣል ደረጃ ሁሉ ደርሶበት የነበረውና ይሄ የሆነ ፍሊፕ ፍላፕ የሆነ ቀጥተኛ ያልሆነ ግንኙነት አለ አይደል እንደዚህ የሚናወጥ አይነት በመሪዎች ደረጃ ማለት ነው በሀገራት መካከል ያለው ግንኙነት ግን በጣም ስትሮንግ እና የጠበቀ ነው ስለዚህ በሁለቱ ሀገራት መካከል አሁን ጥሩ የሆነ ግንኙነት ነው ያለው ምክንያቱም በስልጣን ላይ ያሉት ሁለቱም የቀኝ ክንፎች ናቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁና ዶናልድ ትራምፕ በጣም የሚከባበሩ የሚዋደዱም ሰዎች ናቸው በነገራችን ላይ ይሄ ውጭ የምናየው ዘገባ ምናምን ይሄ የሆነ ፌክ ኒውስ ነው የሚሉትና የውሸት ነው ተጣሉ ተደባደቡ ምናምን ይሄ ፖለቲካ ነውና ኢራንን ለመጀመሪያ ጊዜ እስራኤል የደበደበች ጊዜ በጁን ላይ የምናስታውሰው ምንድነው
የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሆነ የእስራኤሉን ፕሬዝዳንት እንደ ማጣጣል ፕራይም ሚኒስተር እንትናን ማለት ነው ናታንያሁን እንደ ማጣጣል ምናምን የሚመስሉ ጽሁፎችን ሲያወጡ ቆይተው በሚቀጥለው ቀን ግን እንዴት አድርገው እንደደበደቧቸው ኢራኖችን እኛን እንምናቀውና ላይላዩን የሆነ የፖለቲካ ጨዋታ አለ እና ውስጡ ግን ይሄን ይመስላል። በሌላ በኩል ዲሞክራቶቹ ያሉ የኑሮ ውድነት በእውነት እነሱ ናቸው ዲሞክራቶቹ ናቸው ይሄን የኑሮ ውድነት እንዲንር የሚያደርጉትና የመናገር ሞራል አላቸው ብዬ እኔ አላስብም። ከሚያደርጉት ነገር ለምሳሌ ልጆች በህፃንነታቸው ሄደው የተመሳሳይ ጾታን ትምህርት ቤት እንዲማሩ ማድረግ፣ ወላጆች እንዳይጠይቁ ማድረግ ምናምን ብዙ የሚያደርጓቸው ነገሮች አሉና ማይመቹኝ። ስለዚህ አይ ቲንክ እንደው ካሜላ ሃሪስ እንደው ከዚህ ላይ እንደው አርፈው ቁጭ ቢሉ በጣም መልካም ነው የነበር። በሌላ በኩል የተከበራችሁና የተወደዳችሁ ቻናል ቤተሰቦች እስራኤል ማሸነፍ የምታውቅ የምንጊዜም የአሜሪካ የቅርብ ወዳጅና አጋር ሀገር ናት ሲሉ ፕሬዚዳንት ትራምፕ ተናገሩ። ምናልባትም ይህን ንግግር ያደረጉት ዶናልድ ትራምፕ ካሜላ ሃሪስ የሆነ ነገር መናገራቸውን ተከትሎ ይመስለኛል። ተወደደም ተጠላም እስራኤል የአሜሪካ ምርጥ ታማኝና ጠንካራ አጋር ሀገር መሆኗን ተረጋግጧል ያሉት የአሜሪካው ፕሬዝዳንት የሰሜን አትላንቲክ ቃል ኪዳን ሀገራት ወይም ደግሞ ኔቶ ይባላሉ በምህጻረ ቃሉ አባላት ግን በችግር ጊዜ እውነተኛ ፊታቸውን ያሳዩን ከዳተኞች ናቸው በማለት ፕሬዝዳንት ትራምፕ ወርፈዋቸዋል። ዛሬ ማምሻውን በሶሻል ሚዲያቸው የለቀቁት መልእክት ነው። በሌላ በኩል የተከበራችሁና የተወደዳችሁ የቻናል ተከታታዮች እንግዲህ አሜሪካና ኔቶ ወደ ፍች ደረጃ እየተቃረቡ ይመስላል። ላለፉት በርካታ ዓመታት ከ1949 ዓ.ም ጀምሮ የነበረው በእንግሊዝና በአሜሪካ የተመሰረተው ኔቶ የእድል ዕጣ ፈንታው የመፈራረስ ይመስላልኝ። ምክንያቱም በአሁኑ ሰዓት እስራኤልና አሜሪካ በሚያደርጉት ጦርነት ላይ ኔቶ አልሳተፍም ስላለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደተቆጡና እጅግ በጣም እንዳዘኑ በዚህም የተነሳ ለአውሮፓን የሚሰጥ የነበረውን መሳሪያ ሁሉ እስከ ማዘግየት ደረጃ የደረሱበት ሁኔታ ነው ያለ። እንግዲህ ሀገራቱ ደግሞ ከፕሬዝዳንት ዶናልድ ትራምፕ ጋር ጥሩ የሆነ ግንኙነት የላቸውምና በአጠቃላይ ፕሬዝዳንት ዶናልድ ትራምፕ እንደ ሰው አይቆጥሯቸውም። በነገራችን ላይ እነዚህን እንደ ዕቃ ፔፐር ታይገር ነው የሚሏቸው። ፔፐር ታይገር ማለት ወረቀት ላይ የተሳለ ማይበላ ምናምን ማያደርግ ዝም ብሎ የሆነ ምስል የነቨር ምስል እንደማለት ነውና እንደዛ ነው ዲስሪስፔክት የሚያደርጓቸው። በሌላ በኩል የተከበራችሁና የተወደዳችሁ የቻናል ተከታታዮች የኢራንን ጎስት ሻዶው ፍሊት ይባላሉ በድብቅ ያለምንም ሰንደቅ ዓላማ ነዳጅ እያመላለሱ የሚሸጡ የነዳጅ አመላላሽ በማዕቀብ የተመቱ የኢራንን መርከቦች አሜሪካ በየትኛውም ዓለም ቢኖሩ እቆጣጠራቸዋለሁ ስትል ዛሬ ማምሻውን አስታውቃለች። በሆርሙዝ አካባቢ የሚገኘው ፍጥጫ አሁንም እንደተጠናከረ ነው። ከኢራን የሚገባም የሚወጣም መርከብ የለም። ወደዛ አካባቢ አልፋለሁ የሚል የትኛውንም የጦር መርከብም ሆነ የሰላማዊ ሲቪሊያን መርከብ ካለ አጠቃለሁ ስትል ደግሞ ኢራን እየዛተች ነው የምትገኝ። መካከለኛው ምስራቅ አሁንም ፍጥጫው ቀጥሏል። አንዱ ሌላውን አጠቃለሁ፣ አሸንፋለሁ፣ ድርድር አድርጌ ይሄ ተሰጠኝ፣ ይሄ ሊሰጠኝ ነው፣ ይሄ አልሰጠው የሚለው እንዳለ ወሬ ተቀጣጥሎ ዝም ብሎ ለመከታተል ራሱ አስቸጋሪ ለመዘገብ ሁሉ አስቸጋሪ የሆነ ነገር ነው። በሌላ በኩል የተከበራችሁና የተወደዳችሁ የቻናል ተከታታዮች በፓኪስታን ዋና ከተማ በእስላማባድ የጸጥታ ቁጥጥር ማድረግ ተጀመረ። በሚቀጥለው ሳምንት ድርድር አለ ተብሏል። ኢራን እስካሁን ለመደራደርና ለመደራደር ፍላጎቴን አላሳወቅኩም ብላለች። አሜሪካም እስካሁን ያለችው ነገር የለም። ነገር ግን የተቀመጠላቸው ቀነ ገደብ 2 ዊክስ ወይም 2 ሳምንት በሚቀጥለው ማክሰኞ ያበቃል። ሮብለት ይለይለታል ማለት ነው። ከዛ በፊት ግን እንደምናውቀው ኢራን እስካሁን በፖለቲካ ጨዋታዋ እንደምናውቀው ማለት ነው የመጨረሻ ሰዓት ላይ አልደራደርም የለሁበትም ምናምን ስትል ቆይታ ነገር ግን መጨረሻ ላይ ድርድር እንደምታደርግና እንደምትደራደር እናውቃለን። የተለመደ ነው ይሄ
እስካሁን አይተናል። አንድ ጊዜ ሁለት ጊዜ ሶስት ጊዜ አራት ጊዜ አንደራደርም የለም ምናምን ሲሉ ቆይተው መጨረሻ ሰዓት ላይ ግን አይ እንዲህ አይደለም የተባልነው እንደዚህ ነው ብለው የሆነ ሌላ ሐሳባቸውን ቀይረው የሚመጡት ነገር አለና እንግዲህ በፓኪስታኗ ዋና ከተማ እስላማባድ በአሁኑ ሰዓት ጸጥታ ቁጥጥሩ ተጠናክሮ ቀጥሏል። ምክንያቱም የአሜሪካ እና የኢራን ባለስልጣናት ወደዛ ስለሚሄዱ ማለት ነው። ተከብራችሁ አድማጮቼ እንግዲህ ለለቱ ያዝናቸው ዜናዎች እነዚህ ናቸው። መረጃዎችን ብታዳምጧቸው ብዬ የመራረጥኩላችሁ እነዚህ ነበሩ። አዳዲስ ወሬዎችን ብቅ እያልኩ እንድታዳምጡ አደርጋችኋለሁ፣ አካፍላችኋለሁ። እናንተም ቤተሰብ መሆናችሁን አትርሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። መልካም ዕለተ ሰንበት ይሁንላችሁ። እኛ አሁን ቅዳሜ ማታ ነው። እንግዲህ በምትኖሩበት ሀገር ሰላም